አድዋና ፉሪም። ሰላም ቅዱሳን፣ ዛሬ ታላቅ የምስራች ይዤ ወደ እናንተ ቀርቤያለሁ። የካቲት 23 2018 ዓመተ ምህረት እኛ የፊልጵስዩስ ቤተክርስቲያን የራእይ ተካፋዮች አገልጋዮችና መሪዎች ላለፉት 12 ዓመታት ምህረቱንና ቸርነቱን ከኛ ያላራቀውን የእስራኤል ቅዱስ እግዚአብሔርን ለማመስገንና አምልኮና ስግደትን ለማቅረብ ታላቅ ድግስን ደግሰናል። በዓሉም የፊልጵስዩስ ቤተክርስቲያን የተመሰረተችበትን 12ኛ ዓመት የምስረታ መታሰቢያ በዓልና እግዚአብሔር አምላክ ለምድራችን ለኢትዮጵያ በአድዋ ጦርነት ላይ የሰጠውን ታላቅ መንፈሳዊ ድል እያሰብንና እያስታወስን በልዩ ልዩ መንፈሳዊ ፕሮግራሞች ጌታችንንና አምላካችንን የምናመሰግንበት ቀን ነው። በዚህ አስደናቂና ታሪካዊ ቀን ላይ እርስዎ ተገኝተው ከኛ ጋራ ሕያው አምላክ እግዚአብሔርን ያመሰግኑልን ዘንድ በታላቅ አክብሮት ጋብዘንዎታል። ቦታ በአዲሱ በቦሌ ቡልቡላ ፓርክ ከ9 ሰዓት ጀምሮ። በዕለቱ ወደ እግዚአብሔር ሕልውና እንዲያስጠጉን የጋበዝንላችሁ ዘማሪያን ዘማሪ እንዳልካቸው ሐዋዝ፣ በረከት ተስፋዬ፣ ዮርዳኖስ ተረፈና የቤተ ክርስቲያኒቱ መዘምራን ይገኛሉ። እንጠብቆታለን፣ እንዳይቀሩ። ተባረኩ። የካቲት 23 አይቀርም።